ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር በጣም ሰላም ነኝ አልሐምዱሊላህ። ግን እናንተ ቭሎግ ብቻ ነው እንደ የምታዩት? አረ ጉድ! እኔ ቭሎግ ለመቀረጽ አብዛኛውን ጊዜ አይመቸኝም፣ ስራ ቦታ ስለምውል ማለት ነው። ግን እኔ በየቀኑ ቭሎጌን ብሰራና እንደዚሁ እይታ ቢያገኝልኝ በጣም ጥሩ እይታ እንዲኖረው ስለምፈልግ ቭሎግ እየቀረጽኩኝ ለእናንተ ባደርስላችሁ በጣም ደስ ይለኝ ነበረ። ግን አብዛኛውን ጊዜ ስራ ቦታ ስለምውል ቭሎግ መቀረጽ አይመቸኝም እና ስመለስም ደግሞ ይደክመኛል፣ ልተኛለሁ ማለት ነው። እና ለማንኛውም ዛሬ ከስራ መልስ ያለኝን ቭሎግ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ላይክ እያደረጋችሁ ቪዲዮን ተከታተሉት። ለዩቲዩብ ቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አልሐምዱሊላህ ዝም ስላደረሰኝ ማለት ነው። ከዚህም በላይ ከፍ እላለሁኝ ኢንሻአላህ። ሲመቻችልኝ ደግሞ ቭሎጌቼ ይቀጥላሉ ማለት ነው። በየቀኑ እየቀረጽኩኝ ወደ እናንተ የማቀርብ ይሆናል ኢንሻአላህ። ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ለማንኛውም የኢትዮጵያ ኑሮን አብረን ብንለምደው በጣም ደስ ይለኝ ነበረ። እናንተ እያያችሁ የኔን ውሎ እናንተም ደግሞ ስትመጡ የምኖሩትን ኑሮ ማስተዋልና መሳል ትችሉ ነበረ። ግን እኔ አይመቸኝም። ምን ላድርግ? እስኪ ምን ላድርግ? ኮሜንት ላይ አስቀምጡልኝ። ለማንኛውም የዛሬው ቭሎጌ ይሄን ይመስላል ማለት ነው። እስከ መጨረሻው ድረስ ተከታተሉት። ቀጥታ የምንሄደው ወደ ኩሽና እንሄዳለን። ከዛም በኋላ ምግብ እንሰራለን ማለት ነው። አብረን እንበላለን እና በማታ ስለሆነ ቪዲዮውን እየሰራ ያለሁት ካሜራው ሊስተካከልልኝ አልቻለም። ግን እንደምንም እየሞከርኩኝ ነው ብሏል ያሲ ነው። የምር እየሞከርኩኝ ነው። ወዶች ኩሽና ገብተናል። ከዛም በኋላ ራታችንን እንሰራለን። ምንድነው የምንሰራው? አብረን እናያለን። ለማንኛውም ላይክ ያድርጋችሁ። እሺ ላይክ አድርጉ። ኩሽና እንደታያችኋት ለኔ ቆንጆ ናት። እሺ ስለ ኩሽናዬ ኮሜንት አትስጡኝ። ለማንኛውም ኢንሻአላህ አንድ ቀን የረቀቀ ያማረ በጣም ውብ የሆነ ኪችን ይኖረኛል ኢንሻአላህ። አንድ ቀን ኢንሻአላህ። ለማንኛውም ወደ ስራችን እና ውድ ቤተሰቦቼ ስራችንን ጀምረናል። ኩሽና ገብተን ማለት ነው። የመጀመሪያው ስራችን ውሃ ማቅረብ ነው። ረቶ ላይ ነበር እኔ የማጠራቅመው ማለት ነው። ምክንያቱም ውሃ ብዙ ጊዜ ስለማትመጣ በረቶ እንቀዳለን። ከዛ እየቀነስ መጠቀም ብቻ ነው። ሲያልቅብኝ ብቻ ነው ውሃውን የማያት። ግን አልሐምዱሊላህ እዚህ የኢትዮጵያ ኑሮ ላይ ማለት ነው ደስ የሚላችሁ ነገር ቧንቧ ካላችሁ በቃ ምንም አያስፈልጋችሁ። መብራት ቢጠፋ ይሻላል ውሃ ከሚጠፋና አልሐምዱሊላህ እንደዚህ እናጠራቅማለን። በሳምንት 3 ቀን አለችን ውሃ ማለት ነውና በሽነን አልሐምዱሊላህ። ለማንኛውም ሽንኩርት ከመላጥ እንጀምራለን ማለት ነው። ከዛም በኋላ ራታችንን እንሰራለን፣ አብረን እንበላለን። እሺ በዛውም ጣዕሙን የኔ ሞያ ታዩልኛላችሁ። ምን እንደሚሰራ አብራችሁ ስትከታተሉኝ የዛን ጊዜ ነው የምታውቁት። አሁን አልነግራችሁ ምን እንደምሰራ። ከዛ ሽንኩርቴን ከታትፋለሁ ማለት ነው። መፍጫ ብጠቀም በጣም ደስ ይለኝ ነበረ። ግን አብዛኛውን ጊዜ መፍጫ ትልቅ ስለሆነ የኔ መፍጫ ማለት ነው ለትንሽ ነገር ለመስራት ያው እናት መፍጫ ብትጠቀሙ ጥሩ ነው። በዛውም ደግሞ እቃ ሻጭ ስለሆንኩኝ ስለ እቃዎችም ላብራራላችሁ ማለት ነው። እኔ ግን የምጠቀመው ኤሌክትሪክ ነበርና ለኔ ለራሴ ብቻ ነው የምሰራው፣ ለራት ብቻ እንዲሆነኝ ማለት ነው። ከዛ እንዲተርፍ አልፈልግም። ሌላም ሰው የሚጠቀም ስለሌለ ለብቻዬ ነው የምሰራው እና ትንሽ ሽንኩርት ነው የሚያስፈልገኝ። እሷን በእጄ ከተፍ አደረኳት እና ምን ለማለት ፈልጌ ነው፣ ለዕለት የምትጠቀሙ ወይም ለቤተሰብ ከሆነ ማለት ነው እናት መፍጫ ብትጠቀሙ ጥሩ ነው ብትገዙ ማለት ነው። እናት ያው ጫን ብላችሁ እዛው ኩሽና ቁጭ ብላችሁ የምትሰሩባት ናቸው። ኤሌክትሪክ ስለማይጠይቅ መብራት ጠፋ ብላችሁ አትጨናነቁበትም ማለት ነው። ለማንኛውም እኔ ለራቴ የሚያስፈልገኝ ሽንኩርት ከተፍኩኝ። ከዛም በኋላ ጣድኩት ማለት ነው። እንግዲህ እሱን ጥጄ በጣም የሚገርመው ነገር ብሎግ እየቀረጽኩላችሁ በመሀል ስልክ አይዘጋም። ከዛም በኋላ መሀል ላይ ያለውን ቪዲዮ ሳልቀርጽላችሁ ቀርቻለሁኝ። እንግዲህ ምንም ማድረግ አይቻልም። ለማንኛውም በአንድ በኩል ሽንኩርቴን ጥጃለሁ፣ በአንድ በኩል ደግሞ ውሃ ጥጄ ነበረ ለማፍላት ማለት ነው። በቦይለር ጥጄው ነበረ። ከዛ መኮረኒን ጨመርኩኝ ድስቴ ላይ ማለት ነው። ከዛም በኋላ ፍልውሃው ስለፈላልኝ ያንን ፍልውሃ አምጥቼ ለወላይ ገልብጬበት እጥደዋለሁኝ ማለት ነው። ያው በመሃል
ቦይለር ያስፈልጋል ስራ ስትሰሩ ማለት ነው። ስራችሁን ቅልል ነው የሚያደርግላችሁ። ምክንያቱም በአንድ በኩል እሱ ውሃው ይፈላላችኋል፣ በአንድ በኩል ደግሞ ታቆላላላችሁ። በቃ ስራን አቀለለ ማለት ነው። ይህን የመሰለ መኮረኒ የሰራሁት በጣም ነው ጣዕሙ ዋው ዋው። እኔ በማንኪያ መብላ ነው ደስ የሚለኝ መኮረኒ ማለት ነው። ለማንኛውም እዚህ ጋር ደግሞ ቡናዬን አፍልቻለሁ። ቡናዬን ጠጣለሁ፣ እራቴን በላለሁ። ከዛም በኋላ ያለውን ደግሞ እናያለን። እና ውድ ቤተሰቦቼ ጣዕሙን ስመጡ ሰርቻ በላችሁና ከዛም በኋላ ትመሰክራላችሁ። በጣም ዋው ነው ማሻአላህ። ከዛም በኋላ ቆሎዬን አቀረብኩኝና መጫወቻ ማለት ነው። ለምን ለብቻዬ እንዴ ለብቻዬ እያጨበጨብኩኝ ከምቀመጥ ከቆሎ ጋር ባጨበጭብ ይሻላል። ለማንኛውም ቡናዬን አፍልቻ አቅርቤ ነበረ። እናንተ ቡና ግን እኔ ሱስ የለብኝም። ለማነቃቃት ዝም ብዬ ሲደብረኝ ምናምን ነው እንጂ ማፈለው ሁልጊዜ አላፈላም፣ ሱስ ስለሌለኝ ማለት ነው። የሻይ ሱስ ግን አለብኝ። ሻይ ሳልጠጣ መዋል አልችልም። ድብርቱን ነው የሚለቅብኝ። እና ሻይ ሱስ በነገራችን ላይ ከቡና ሱስ የበለጠ በጣም መጥፎ ነው። እና ለማንኛውም የሻይ ሱስ እንጂ የቡና ሱስ የለብኝም። ቡና ግን ተወዷልሽ። ሱስ ያለባችሁ እዛው ረስታችሁት ነው። እሺ አልመክርም ቡና መጠጣት። ለማንኛውም ከሻይ መቼም ቡና ይሻላል ለጤና። በጣም ነው እኔ ሻይ የምወደው፣ ለምን እንደሆነ አላሁ አለም። ለማንኛውም በዛው አጋጣሚ ስራ ቦታዬን ደግሞ የዋልኩበትንም ቦታ አላሳያችሁ ማለት ነው። ስራ ቦታዬ ይሄን ይመስላል። ለማንኛውም እቃ ማዘዝ የምትፈልጉ እዘዙኝ ማለት ፈልጋለሁ። እቃ ስታዙ ደግሞ ቆራጥ ሆናችሁ ነው ማለትም ለመግዛት ቦታችሁን ስታመቻቹ፣ ቤታችሁን ጨርሳችሁ አመቻችታችሁ ሲያልቅላችሁ በቃ ቆራጥ አቋም እቃ ለመግዛት ሁሉም ነገር ተስተካክሎ አልቆለት እቃ መግዛት አለብኝ ብላችሁ ቁርጠኛ ወሳኝ ስትወሰኑ ኑ አናግሩን። የፈለጋችሁበት ቦታ ላይ እንወስዳለን ማለት ነው። ማንኛውንም እቃ ብትፈልጉ አታጡም። ሁሉንም እቃ አካተን ይዘናል ማለት ነው። የመረጣችሁትን የፈለጋችሁትን ወደምትፈልጉት ቦታና ለምትፈልጉት ሰው መስጠት ትችላላችሁ ማለት ነው። ጃሞች ደግሞ በነፃ ትራንስፖርት የምትፈልጉት ቦታ የትም ሊሆን ይችላል ማለት ነው። ወስደን እናስረክባለን። ቪዲዮ ቀርጸን ደግሞ ለእናንተ አደራችሁን እንዳደረስን የሚያረጋግጥ እንልካለን ማለት ነው። ለእናንተው ለራሳችሁ በዩቲዩብ ቻናልም እንዲለቀቅ ከፈለጋችሁ ደግሞ አጠር አድርገን የምንለቅ ይሆናል ማለት ነው። ረጅም ሲሆን ቪዲዮ በነገራችን ላይ 10 ደቂቃ ሆኖ ራሱ ማለት ነው ዩቲዩብ ላይ የምለቀው ቪዲዮ ከ10 ካለፈ 2 ቀን ይቆያል እዛው ሲሽከረከር ማለት ነው ሳይሄድልኝ። ለማንኛውም በዛ ምክንያት ቪዲዮ ረጅም ቪዲዮ ቀረጨ ቪዲዮ ለመለጠፍ ወይንም ደግሞ ለመላክ አይመቸኝም። ግን ለእናንተ እርግጠኛ ማስረጃ እንዲሆን እየቆራረጥኩም ቢሆን እልካለሁ ቪዲዮ በውስጥ ማለት ነው። እንዲሁም ደግሞ በዩቲዩብ ቻናል አጠር ባለ መልኩ አቀነባብሬ የምልክ ይሆናል ማለት ነው። ለማንኛውም ሁሉም እቃለን እዘዙን እና ጨረስን ማለት ነው የዛሬው ቭሎጋችንን። ቀጣይ ቪዲዮ ላይ እንገናኝ። እስከዛ ቻው፣ ሰላም አለይኩም።